ሙስሊም ባልሆኑ ሰዎች ስለ ረሱል ሰለላሁ ዐለይሂ ወሰለም የተሰጠ ምስክርነት። ይህ ቪዲዮ ከደረሳችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ኮመንቱን በሰልዋት እያደመቃችሁ እስከ መጨረሻው ተከታተሉ። የሚደንቀው ነገር ደግሞ መጨረሻ ላይ የማቀርባት እህታችን እስልምናን ተቀብላለች። አላሁ አክበር። ወደ ቪዲዮ ነብዩ መሐመድ በዚህ እኔ ሰዎች ያስቀኛል። ዲስሪስፔክት ምናምን ነብዩ መሐመድ ምን አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ተርተኛል። ነብዩ መሐመድን እኔ አሁን እንደ ነብይ አልመለከት ለኔ ነብይ ናቸው ብዬ አይደለም፣ ግን እንደውም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላቸው ብለህ ባላሰብ ቁጥር ያደነክ የተከረምክ ነው የምትሄደው። ለምን ከምንም ነው የተነሱት? ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንደውም እኮ ሃይማኖት ውስጥ ታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ኖ ይሄ ሰውዬ የአላህ አብሮት አይደል ማለት በቃ ፈጣሪ አብሮት የለም ኢዝ ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለን ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልፈራው የሚገባው ማለት ነው። በነገራችን ላይ ይህ ልጅ ታሪኮች ሲያቀርብ የተለያዩ ነገሮችን ሲያቀርብ በጣም የሚወደድ ልጅ ነው። አላህ ሂዳያን እንዲወፍቀው ዱዓ ማድረጋችሁ እንዳትረሱ። የሁለተኛውን ቪዲዮ እስከ መጨረሻው በጽናት ተመልከቷት። በደንብ ሼር እያደረጋችሁ ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ነብያችን ሰለላሁ ዐለይሂ ወሰለም ለምን ወደድሽ የምትሉኝ ሰዎች ዛሬ እስቲ እንደው ዘርዘር ላድርግላችሁ። በእኔ አረዳድ እኔ ውስጥ ፍቅራቸው እንዴት ሊገባ እንደቻለ ለምን አልነግራችሁም? እንደውም ከሃይማኖቱ ወጣ እናድርጋቸው እስቲ ከነብይነታቸውን ተወት እናድርገውና እስቲ የትኛሽ ነሽ ጠላትሽ ጎረቤትሽ ሆነ ጠላትሽ ለዛውም ስትወጪ ስትገቢ በተንኮልና በቅናት ውሃ ምደፋብሽን ሰው የት ሄዳ ነው የጠፋችሁ ብለሽ የምትፈልግ ሰው እስቲ ያሳየኝ። አንደኛ የሙት ልጆችን የቲሞችን መንገድ ላይ ያለውን ያገለሉትን ልጅ ናስቲ ብለው አቅፈው ወስደው አብልተው አጠጥተው በትንሹ ነው የምላችሁ ልጃቸው የሚያደርግ ማን ነው? እኔ የሙት ልጅ ነኝ። አጎታ ክስቶቹ አክቶ ነው ያሉኝ። እኔ ልንገራችሁ የቲም ሆኜ ማለት እስቲ ምን ትመስላለች ይቺ ባለጌ ይቺ እንደዚህ። እኛ ይኸውላችሁ ግልጽ፣ በተለይ የቲም ልጆች ግልጽ ነን። ለምን አስመሳይነትን ሰብኮ ያሳደገን ሰው ስለሌለ በቃ ልክ እንደ ህፃን ነው የምንኖረው። ግልጽ ነን፣ ፊት ለፊት ነን። እነሱ ግን አስባችሁታል? የማያውቁት ልጅ ከመንገድ አንስተው እንትናሉ። እኛ አክስት፣ አጎት፣ ዘመድ ራሱ እህት፣ ወንድም ራሱ በግልጸኝነታችን ይጠሉናል። አስመሳይነታችን ከየትም ስላላገኘ ነው ማለት ነው። ሀበሻ ስርዓት ሳይሆን አስመሳይነትን ነው የሚያስተምረው። በሶስተኛ ደግሞ ህግ። አሁን ከሃይማኖት እንውጣ ብለናል አይደለ? ቁርአን በቃ እንደው ካላህ አይደለም የሚመጣው ነብዩ ናቸው የጻፋችሁት ብላችሁ እንኳን ብታምኑ 4 ሚስት በሐቅ ያግባ። ስትራቴጂያቸው የስልጣኔያቸው እንደው ምን ያህል ስልጣኔያቸው ነው የሚያሳየው። ለምን መሰላችሁ? አንድ ለአንድ ተጋቡ። ከዛስ ባሏ ሄዶ አንዷን ይሸጉራል፣ እዛ እንትን ያዛ ልጅ በልጅ አድርጎ እነዛ ልጆች ወደ እግዚአብሔር ያለቅሳሉ፣ ወደ አላህ ያለቅሳሉ። ልጅ ማሳደግ አቅቷቸው ይንከራተታሉ ምናምን። ግን እዚህ ጋር ሃይማኖት ውስጥ አስገቡትና ምን አደረጉ? ፈቃድ ሰጡት 4 አግባ ብለው። ግን ስታገባ እኩል ማስተዳደር ቻላሉት። አያችሁ? ፍቃድ ሰጠው፣ ስትራቴጂያቸው። ከዛ ደግሞ ራሱንም እንዲገዛ። ታዲያ እነዚህን መሪ እንደው እስቲ አንብቡ። ለማንኛውም እስቲ አንብቡ ስትራቴጂያቸው። በቃ እኔ እንጃ እነሱን እኔ መጥላት ጭራሽ ነው የማልችለው ከሃይማኖት ጋር እንኳን ባታገናኙት። ምክንያቱም ሰዋዊነት እንደዛ ነው ብዬ ስለማምን አሁን እኔ ባለሁበት እንደ ብቻኛ ነኝ። በቃ ሃይማኖተኞችም ካባናችሁ ዋላ ጴንጤ ዋላ ኦርቶዶክስ ዋላ ሙስሊም አብዛኞቻችሁ ካባ ነው ከቨር ነው ሃይማኖታችሁ እንጂ እውነትን አትኖሩም። እንኳን ጠላታችሁ ልትፈልጉ ለወዳጆቻችሁ ውድቀት የምትመኙ ናችሁ። ነብዩ ሰለላሁ ዐለይሂ ወሰለም ወደድሽ ብላችሁ የምትጠሉ የሃይማኖት ካባ የለበሳችሁ መተት ቤት ለመተት ቤት የምትዞሩ ሱብሃንአላህ። መልካም ስትሆን መሬቱ ድንጋዩ ሁሉም ይመሰክርልሃል። አላህ መልካም ነብይ ስለሰጠን ሁሌ አልሐምዱሊላህ ማለታችሁን እንዳትረሱ። ረሱል ሰለላሁ ዐለይሂ ወሰለም ለዓለማት እዝነት የተላኩ ለሁሉም ተምሳሌት የሆኑ የመጨረሻው መደምደሚያ ነብይ ናቸው። አላህ በጀነት ከርሳቸው ጋር የምንገናኝ ያድርገን።
እህታችንም አላህ ሂዳያዋን ያጽናላት፣ ኻቲሟን የሚያሳምርላት፣ በጀነትም ከረሱል ሰለላሁ ዐለይሂ ወሰለም ጋር ጎረቤት ያድርጋት። እዚህ ዩቲዩብ ፔጅ ላይ አዲስ ስለሆነን ሐሳብ አስተያየታችሁን ኮመንት ላይ አሳውቁን። ማስተካከል ያለብን ነገር እያስተካከልን የተሻሉ ነገሮችን በተሻሉ ቦታዎች ይዘን መጣለን። እስከዛ ግን እንደዚሁ የምንሄድ ይሆናል። ይህ የማሜ የዩቲዩብ ቻናል ነው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።